Gracias.
የእስራኤል ቅዱስ ቅዱስ አሜን ዘውትር ለዘላለሙ አሜን።
በሰርግ ቤት ከእናቱ ጋር የጌታ አምላክነት የተገለጠበት ምንኛ ታደለ የነ ዶኪማስ ቤት ዛሬ በዚህ በሰርገኞቹ ቤት በገፈሰሰ አምላክ ቃና ዘገሊላ ቃና ዘገሊላ የምራ በሰርግ ቤት ተሻለ ያሰማልን የአገልግሎት ጊዜውን ያርዝምልን። በስርዓተ ተክሊል ጋብቻውን ፈጽሟል። እነዚህ ሁሉ ደግሞ ዘማሪያን ናቸው። በሌላ ጊዜ በስልክ ተደውሎላቸው የማይገኙ ብዙዎች አሉ። ዛሬ ግን ሰብሰብ ብለዋል። እንግዲህ ሌላ ጊዜ ዛሬ መዘመር ቢፈልጉ እንኳን አይደርሳቸውም። ዛሬ ግን በአንድ ላይ አንድ መዝሙር ደግሞ እንዳቀርቡልን እንጋብዛቸዋለን። ቀጥታ ወደ ዘማሪት የትሞወርቅ ወስዳችሁና እሷ ደግሞ እዛው ትመርጣለች። አንዳቸው የእሷ ልጆችም አሉ በዚሁ ብለዋል። አንድ ዘማሪ ትመርጭልንና ወደዚህ ይመጣል። ሁሉም ሰብሰብ ብሎ አንድ መዝሙር ለቪዲዮም እንዲያመር ማለት ነው። በደንብ አድርጋችሁ ዳርና ዳር ያዙ። እዛ አካባቢ ሰፋ አድርጉላችሁና በደንብ Bye.
መዘምራኑን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ጊዜያችን ያርዝምልን። በተለይ ዘማሪት የትምወርቅ እነዚህ ነጭ የለበሱት በሙሉ ዘማሪያን የተለያዩ ዘማሪያን ናቸው። ነገር ግን ደግሞ በአንድ ላይ ደግሞ ሰርግ ያጅባሉ። ዛሬ እንኳን የሚከፈላቸው አይመስለኝም። ሌላ ጊዜ ግን ተከፍሏቸው ያጅባሉ። ምስጢር ነው የነገርኳችሁ። ያው አርቲስት እንኳን ያጅባቸው ይል እንዴ በዚሁ መታጀብ ስትፈልጉ እነዚህ ሁሉ ጋብዟቸው በደንብ ደመቅ ሞቅ ያደርጋሉ። አብይ ጾም ላይ ደግሞ አንድ ጉባኤ ከእነሱ ጋር ሆነን ሰብሰብ ብለው እናገለግላለን ብለን እናስባለን። ሁሉም በእተው በበገና ያገለግላሉ። ከዚሁ ቃል ይገባሉ። እንደሚገቡም ተስፋ አደርጋለሁ። ስለዚህ ቀጥታ የምንሄደው ወደ ቃለ ወንጌል ነው የምንሄደው። ብዙ መምህራን ብዙ ሊቃውንት መጥተዋል። ጋብዘናቸው ነበር፣ ግን እነሱ አክብረው ዝም አሉ። እነ መምህር ዘገን እነ መምህር በር ይሆናሉ።
ግን እነሱ ጠይቀናቸዋል። ክቡር አባታችን ጠይቀናል። እንግዳ እናከብራለን እኛ መንበረ ፓትርያርኮች፣ እናንተ ደግሞ እምቢ ስላላችሁ ነው። ቀጥታ ለ15 ደቂቃ ያክል ወገዳማችን መምህር መጋቤ ሐዲስ መምህር ሐዋዝ ለአጭር ደቂቃ ያክል ያገለግሉናል። ምክንያቱም ሙሽሮቹ በጣም ብዙ ዝግጅት አለባቸው፣ የፎቶ ፕሮግራም አለባቸው። ቀን ላይ እንደምታውቁት ደግሞ አሰልች ናቸው፣ ሙሽሮች አሰልች ናቸው። በጣም የሚገርማችሁ ነገር ፎቶ ለመነሳት ህዝቡ አዳራሽ ገብቶ ሲቃቃ ነው የሚውለው ምግብ ላይ። ይገርማችኋል አይደል? በጊዜ 7 ሰዓት ሳይደርስ ድረሱላቸው፣ በኋላ ህዝቡ ይጠብቃችኋል። ለዚህ ፎቶ ለመነሳት ብዙ ጊዜ ስለሚያዘገዩ፣ እርግጥ ነው ሙሽራ ባህሪው መዘግየት ነው። መጽሐፎች ነው የሚለው። መጽሐፎች ላይ ሙሽሮቹ ዘግይተው ተኝተዋል። ጊዜዎቹ ታዳሚ ተኝተው እዚያ በኋላ ሙሽራው ሲመጣ መብራት ያመጡ ሲሄዱ ተዘግቶባቸው ያልገባሉ። እንኳን ዓለም ላይ ያሉት ክርስቶስ እንኳን ዘግይቶ ስለሚመጣ መጠበቅ ነው የሚሻለውና እንዳናንቀላፋ ሆነን እንድናገለግላቸው እናሳስባለን። ቀጥታ የምንሄደው ወደ መጋቤ ሐዲስ መምህር ሐዋዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። ክቡር አባታችን መልአከ ብርሃን ቆሞስ አባ ወልደ ገብርኤል በቀለ የግንጭ ደብረ ቡሩክ ደብረ አእላፍ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ክቡር የገዳማችን የስብከተ ወንጌል ኃላፊ መጋቤ ሐዲስ ባሕረ ጥበብ አዱኛ፣ ክቡራን በዚህ በሰርጉ ምክንያት የታዳማችሁ ወይ ደግሞ በዚህ መድረክ ላይ የተገኛችሁ ሰባክያነ ወንጌል፣ ዘማሪያን፣ ክቡራን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በክርስቶስ ደም የነጻችሁ በክርስቶስ ደም የተቀደሳችሁ ምእመናንና ምእመናት እንዲሁም ሕፃናትን ጭምር በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድንጠራ አንደበታችን ለከፈተልን ለቅዱስ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንዲሁም ለቃል ረድኤት ለሥጋ እርገት ምክንያት የሆነችው እናታችን ቅድስት ድንግል ማርያም ልጇ ወዳጇ ያከበራትን ክብር ለዘላለሙ ክብር ትሁን። እንዲሁም የቅዱሳን አባቶቻችን በረከትና ረድኤት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ግበሩ በዓለ በትፍሲት፣ ግበሩ በዓለ በትፍሲት፣ በደስታ በዓልን አድርጉ። ይህንን ኃይለ ቃል የምናገኘው በመዝሙረ ዳዊት መዝሙር 117 ከቁጥር 27 ላይ የምናገኘው ኃይለ ቃል ነው። ይህንን ቃል የዘገበልን ቅዱስ ዳዊት ነው። የተናገረውም ራሱ ቅዱስ ዳዊት ነው። እንደሚታወቀው አባቶቻችን ነቢያት ሲያስተምሩ ወይ ደግሞ ሲመክሩ ከራሳቸው ደማዊ እና ስጋዊ የሆነ አእምሮ ካመነጨው ሐሳብ ሳይሆን በእግዚአብሔር መንፈስ ቅዱስ ተነድተው ለሕዝቡ የሚጠቅመውንና እግዚአብሔር መንፈስ ቅዱስ ያዘጋጀውን ይሆናል ያለውን ነገር ይናገራሉ። ስለዚህ በዚህ መንገድ ቅዱስ ዳዊት የተናገረው በመንፈስ ቅዱስ ተቃኝቶ የተናገረው ነው። ሲናገር ደግሞ በጊዜው ያለውንና ከነሱ በፊት የነበረውን ጭምር እንዲሁም ደግሞ መጽአያቱን ወደፊት የሚሆነውን ጭምር ይናገራሉ። ነቢያት የሚላቸውም ስማቸው ነቢይ የተባሉትን ገና ሳይሆን ነገር ከእግዚአብሔር አግኝተው ለሕዝቡ የሚያስረዱ የሚናገሩ ስለሆነ ነው። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት ምን አለ? ግበሩ በዓለ በትፍሲት፣ በዓልን በደስታ አድርጉ ይላል። ይህንን ቅዱስ ዳዊት ስለማን ነው የተናገረው? ምክንያቱ ምንድነው የሚለው ደግሞ ስንመለከት ይህንን ቅዱስ ዳዊት የተናገረው ስለ ትሩፋን ነበር። ትሩፋን ስንል እስራኤላውያን ከእግዚአብሔር በሸሽበት ሰዓት ጀርባቸውን ለእግዚአብሔር ከሰጡ በኋላ
በዚህ ምክንያት እግዚአብሔር እስራኤላውያንን እንዲማረኩ ለሰባ ዘመናት በፋርስ ባቢሎን እንዲቀመጡ አድርጓቸዋል። ያን ጊዜ የነበሩትን ታላላቆች አልቀው ውልድ ቀርተው ስለነበረ ለነዚህ ትሩፋን ተብለዋል። የቀሩት ማለት ነው። ትሩፍ ማለት የቀረ ማለት ነው። ስለዚህ ለትሩፋን የተነገረ ኃይለ ቃል ነው። ለምን ተገለጠ? እርሱ የተገለጠው ያንን ትብተ ኃጢአት የነበረውን ተሸክመነው ስንሄድ የነበረውን ኃጢአት እያንዳንዳችን ሰርተነው እንኳ ብቻ ሳይሆን ሳንሰራው በትውልድ የሚተላለፍብን ኃጢአት በትውልድ የሚተላለፍ ኃጢአት ነበር። አድርገነው ሳይሆን ራሳችን በሰራነው ሳይሆን ሳንሰራው ጭምር ከእናት አባቶቻችን በአዳምና በሔዋን ምክንያት አማካኝነት በሰሩት ኃጢአት ምክንያት ለሁላችንም ይዳረስ ነበርና ያንን ኃጢአት ለማስወገድ ምን ሆነ? ኃጢአት ለማስወገድ ወልደ እግዚአብሔር ተገለጠ። ምን ለማድረግ? ከመይስዓር ግብሮ ለጋኔን ይላል ቅዱስ ዮሐንስ በሦስተኛ መልእክቱ ቅዱስ ዮሐንስ ከመይስዓር ግብሮ ለዲያብሎስ የዲያብሎስን ስራ ያፈርስ ዘንድ ወልደ እግዚአብሔር ተገለጠ ይላል። የእግዚአብሔር ልጅ ወደዚህ ዓለም የተገለጠው የዲያብሎስን ስራ ለማፍረስ ነው። የዲያብሎስ ስራ ደግሞ ይታወቃል። ክፋት የሆነ ሁሉ የእግዚአብሔር ክፋት የሆነ ሁሉ የእግዚአብሔር አይደለም። ተንኮል የሆነ ሁሉ የእግዚአብሔር አይደለም። እነዚህ ሁሉ ከምን የመጣቸው ቢባል ከጋኔን የመጣቸው ወይ ደግሞ ከሰይጣን የመጣቸው ከሰይጣን የመጡትን ስራዎች ደግሞ ለማስወገድ ወልደ እግዚአብሔር ምን ሆነ? ሰው ሆነ፣ ተገለጠ። ያ የማይታየው ምን ሆነ? ታየ። ያ ያልተገለጠው ምን ሆነ? ተገለጠ። ግን መገለጡ ለምንድን ነው? መገለጡ ለምንድን ነው? ለምን ተገለጠ? አዎ የዲያብሎስን ስራ ለማፍረስ። እንዴት አድርጎ ምን አድርጎ አፈረሰው? አዎ ታስታውሳላችሁ። ባለፈው ሳምንት ስለ ጥምቀት ስናወራ ያንን የዕዳ ደብዳቤያችንን ምን አደረገው ብለናል? አጠፋልን ብለናል። የዕዳ ደብዳቤያችንን ያጠፋልን በምን ምክንያት? እንደ ሰውነቱ ተረግጠው እንደ አምላክነቱ አቅልጦ አጥፍቶልናል ብለን ስነጋገር ነበር። ያንን ማን ነው? ያንን የጠፋው ኃጢአት ያንን የተሰረዘውን ያንን ሊያጠፋልን ነው ወልደ እግዚአብሔር ወደዚህ ዓለም የመጣ። ስለዚህ ምን እያለ ነው? የእግዚአብሔር ልጅ ወደዚህ ዓለም የተገለጠው ኃጢአታችንን ለማስወገድ ነው። ክፋትን ለማስወገድ ነው። አድመኝነትን ለማስወገድ ነው። መከፋፈልን ለማስወገድ ነው። አንድ ለማድረግ ነው። አንድ ለማድረግ ነው። በአንድነት በምንቆምበት ሰዓት ህብረት ባለበት ደግሞ ማን አለ? ወልደ እግዚአብሔር አለ። እያንዳንዳችን አንድ በምንሆንበት ሰዓት የእግዚአብሔር ልጅ አለ። እያንዳንዳችን አንድ በምንሆንበት ሰዓት በፍቅር ስንተባበር ምን ለማድረግ? እኛን ሕያዋን ለማድረግ። ስለዚህ እንዲህ ከሆነ ደስታ ልናደርግ ያስፈልጋል። ደስታችን ደግሞ ግብር በዓለ በትፍሲት አለና በሀበል ላይ ያስታምምዎ እስከ አቅርንቲሁ ለምስዋዕ ምስዋዕ ያንን መስዋዕትን የሚያቀርቡበት እስራኤላውያን ያ መስዋዕት የሚቀርብበትን ቤተ መቅደስን ሞልተን ምን እንበላለ? በዓልን እናክብራለን። በዓልን እናክብር። አዎ በዓል የምናከብረው ወልደ እግዚአብሔር ስለኛ ሲል የተሰዋልንን መስዋዕቱን እየተቀበልን ነው። ስጋውን እየተቀበልን ነው። ደሙን እየጠጣን ነው። ምን ማድረግ ያለብን? ያንን በዓላችንን ማክበር ያለብን ቤተ መቅደሱን ሞልተን በእልልታ በዝማሬ እርሱን እያመሰገን ልንገለጥ ያስፈልጋል። ስለዚህ እያለ ያለው እናንተ እስራኤላውያን ከስደት ተመልሳችኋል፣ ቤተ መቅደሱ ገብታችኋል። ቤተ መቅደሱ ገብታችሁ በዝማሬና በእልልታ እግዚአብሔርን አመስግኑ ይላል። አሁንም እናመስግነው እስኪ። እነሱ በረድኤት ስለተገለጸላቸው ነው። ለእኛ ግን በኩነት ነው የተገለጸልን። ለእነሱ ከጠላቶቻቸው ስላዳናቸው ነው። ከስጋ ጠላት ማለት ነው። በስጋቸው ከሚያሰቃዩዋቸው ጠላቶች ስላዳናቸው ነው። እኛው ግን ከመንፈሳዊ ኃጢአት ከዘላለም ሞት የዳንንን። ስለዚህ ከዘላለም ሞት የዳነ ደግሞ ከጊዜያዊ ሞት የዳነ የተኛው ነው ደስተኛ መሆን ያለበት። ከዘላለማዊ ሞት የዳን እኛው ነን። ስለዚህ እኛው እልል ብለን ማመስገናችን ልክ ነው።
እኛው ቤተ መቅደሱን ሞልተን ስጋውን እየበላን ደሙን እየጠጣን ማመስገናችን ልክ ነው። ያንን ያደረገልን ምክንያት ደግሞ እረፍታችን እርሱ ስለሆነ ቀጥታ የምንሄደው ወደ ዝማሬ የምንሄደው አንድ አጠር ያለ መዝሙር። ምክንያቱም ይህን ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽሪት ሙሽራ እንኳን ደስ አላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ይህን ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽሪት ሙሽራ እንኳን ደስ አላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ስንቱን ተራራ አልፈነዋል፣ በሰገነት ላይ አቁሞናል። እስኪ እንዘምር በደስታ፣ ሁሌ ታማኝ ነው የእኛ ጌታ። ከእኛ የሆነ ምንም የለም፣ ተመስገን ጌታ ለዘላለም። ስራ ወራ በምስጋና ሙሽሮች ላይ እንደገና ይህና ነገር ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራ ሙሽሪት እንኳን ደስ አላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። የማይሞት መስሎ የታየን እግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰብስበን ስሙን ለማመስገን የተባረከ በገዳሙ ቅኔን ያፈሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል፣ የእግዚአብሔር ሥራ መስሎናል። ይህን ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽሪት ሙሽራ እንኳን ደስ አላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን አዲስን ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን፣ እየረዳን ነው አምላካችን። ፊታችን በራ በደስታ ውበት ሆኖናል የእኛ ጌታ። ይህን ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራ ሙሽሪት እንኳን ደስ አላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን አዲስን ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን፣ እየረዳን ነው አምላካችን። ፊታችን በራ በደስታ ውበት ሆነናል የእኛ ጌታ። ይህን ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራ ሙሽሪት እንኳን ደስ አላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ኢያቄም ሐና ኢያቄም ሐና ኢያቄም ሐና ኢያቄም ሐና ሙሽሮቹ ያብባሉ ገና፣ እነ ሙሌ ያብባሉ ገና፣ ሙሽሮቹ ያብባሉ ገና፣ ያብባሉ ገና። ኢያቄም ሐና ኢያቄም ሐና ኢያቄም ሐና ኢያቄም ሐና ሙሽሮቹ ያብባሉ ገና፣ ሙሽሮቹ ያብባሉ ገና፣ ሙሽሮቹ ያብባሉ ገና፣ ሙሽሮቹ ያብባሉ ገና። ኢያቄም ሐና ኢያቄም ሐና ኢያቄም ሐና ኢያቄም ሐና ሙሽሮቹ ያብባሉ ገና፣ ሙሽሮቹ ያብባሉ ገና፣ ሙሽሮቹ ያብባሉ ገና፣ ሙሽሮቹ ያብባሉ ገና። ኢያቄም ሐና ኢያቄም ሐና ኢያቄም ሐና ኢያቄም ሐና
ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ኢያቄም ወሐና ኢያቄም ወሐና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና። እግዚአብሔር አንድ ያደረገውን ሰው አይለየው። ማቴዎስ 19 ቁጥር 6። የሙሽራው ስም ዲያቆን ሙሉቀን አብዮት፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም ወይዘሪት ጽዮን ገዛሃይ፣ ዜግነቷ ኢትዮጵያዊት። የጋብቻው ሥነ ሥርዓት የፈጸመው ካህን መላከ ገነት ቆሞስ አባ ናትናኤል መላኩ። የጋብቻው ሥነ ሥርዓት የተፈጸመበት ቤተ ክርስቲያን መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም። ጋብቻው የተፈጸመበት ሀገር ኢትዮጵያ። ቀን ጥር 25 2017። የምስክሮች ስም አንደኛ አባ ዮሴፍ ማርያ፣ ሁለተኛ መንበር ፊልጶስ፣ ሶስተኛ ዲያቆን ደመላሽ። ከዚህ በላይ ስማቸው የተጠቀሰው ዲያቆን ሙሉቀን አብዮትና ወይዘሪት ጽዮን ገዛሃይ ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል ይላል። ለዚህ እልል ብላችሁ እግዚአብሔርን አመስግኑላቸው። የጋብቻውን ምስክር ወረቀት የሚሰጡልን መልአከ ብርሃን አባ ወልደ ገብርኤል በቀለ ቆሞስ የግንጭ ብሩክ ደብረ አይላፍ ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪና የገዳማችን ደግሞ ስብከተ ወንጌል የሆኑት መልአከ ሰላም ቆሞስ አባ ወልደ ሥላሴ ሆነው ሁለታቸውም ይስጡልን። ምክንያቱም ከዘማሪ ጋር በደንብ ስለሚግባቡ ጭምር ነው ሁሉ እና እልል ብለው አመስግኑ እንጂ አመስግኑላቸው። በደንብ ልልታ አመስግኑ እግዚአብሔርን። ልልታና ዝማሬ ግን ያንሳል። ለዘማሪ ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን በዛሬው ዕለት ሰርጋቸውን የፈጸማችሁ ሙሽሮቻችን፣ እንዲሁም ታዳሚዎች፣ የእግዚአብሔር ቤተሰቦች ሁላችሁ እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ በእድሜያችን ላይ ቲንሳ ጨምሮ ለተቀደሰችው ዕለትና ሰዓት ስላበቃን ክብርና ምስጋና ለእሱ ይሆንልን። አምላካችን እግዚአብሔር ሌሊቱን ባርኮ ቀድሶ ለዚህ ሰዓት ያበቃን፣ ተረፈ ቀኑን ባርኮ ቀድሶ በሰላም ያውለን። በዛሬው ዕለት ጋብቻቸውን የፈጸሙትን ጋብቻቸውን እግዚአብሔር ይባርክልን፣ ሀገራችንን በምሕረቱ በቸርነቱ ይጠብቅልን። አቡነ ዘበሰማያት አባታችን ሆይ በምድር ክፉ የደፈራችን ስለ ዛሬ በላችን ይቅር በለን የነገር ነገር ለምንን የቤቱ ለፍተና መታገዳ ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላእክት ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አምላክነ
አቤቱ ሕዝብህን አድን ርስትህን ባርክ። አቤቱ ሕዝብህን አድን ርስትህን ባርክ። አቤቱ ሕዝብህን አድን ርስትህን ባርክ። እስከ ዘላለም ድረስ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በውድ ደሙ ዋጃት ቤዛም የሆናት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ የጌታችንን የአምላካችንን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙን አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይማራችሁ ከሚመጣውም ይጠብቃችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ለሐዋርያት ሥልጣን የሰጣቸው ከመስቀል የሠራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶችም ሴቶችም ምዕመናን በየስማችሁ ከኃጢአት ማሰሪያ የተፈታችሁ ብዙኃን ሁኑ። እኔንም እናንተንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ባለፈው ኃጢአታችን ይቅር እንዲለን ከሚመጣውም ስህተት እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። ንስሐን የምትቀበል ኃጢአታችንን ይቅር የምትል የምታስተሰርይ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ የኔንም የወገኖችህን የሕዝብህን ኃጢአት አስተስርይ። በአልዮ በነቢብ በገቢር የተሰራውን ኃጢአት ማሰረተ እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ በሰላም ስለተብለን የዘጠነው ተደጋግሞ ያደረገ አንደ በመንፈስ ልጅ ሁሉ ኃይሉ ለሰላይ በረከተ ደገ ቅዱስ ይገምል ዘንገት ሲያል ሴፎ ኩልና ውስጥ ሁሉ ምግባረ ፍያገሰና ውስጥ ሁሉ ምግባረ ስናይ ደምረን ነው ቁሩብ ሰው አብና ስጋው ቅዱስ ሰው ደግሞ ክቡረን ጸጋ ለሳ